ዩቲዩብ ሰብስክራይብ ላረጋችሁ ሰዎች 100 ሺህ ብር ሰጣለሁ ብዬ ነበር ለ10 ሰውና የሚቀጥለው ላይ እንግዲህ ከካሳ ጋር ጨምርበታለሁ። ሰዎችን ጨመር አረጋለሁ። የሚቀጥለው ቅዳሜ እግዚአብሔር ይረዳኛል። እግዚአብሔር ቢፈቅድና ብንኖር ቤት ቁጭ ብዬ በስርዓቱ እንትንላችኋለሁ እንጂ አዘጋጅቻለሁ። ገንዘቡን አዘጋጅቻለሁ። እዛ ጋር መኪና እየተሸራተተ ነው። ገንዘቡን አዘጋጅቻለሁ። ኤቭሪቲንግ ሬዲ ነው እና የሚቀጥለው ሳምንት ከካሳ ጋር እንትንላችኋለሁ። አሁን ለምን አይሆንም? አሁን መንገድ ላይ ከመንገድ ወጥቼ ነው ያለሁትና ልደርስ ነበረ፣ ግን በረዶ ወርዶ መኪና እየተንሸራተተ በአት አክሲደንት ነው መንገድ ላይ ያለው። እኔ ደግሞ ለእናንተ ለመድረስ ብዬ እየነዳው ነበር፣ ግን መኪና እየተንሸራተተ እየዞረ ነው። ደግሞ እኔ መኖር አለብኝ አይደለ?